የሆረር ፊልሞች መነሻ ይሆናሉ። ነገር ግን ፊልሞቹ እውነቱን በትንሹም አይቀርቡም። የዛሬው ታሪካችን የሳይኮና ዘ ቴክሳስ ቼንሶ ማስካር መነሻ የሆነው የኤድ ጌይን ታሪክ ነው። ኤድ ጌይን እንደ አውሮፓውያን አቆጣጠር ነሐሴ 27 ቀን 1906 በዊስኮንሲን ዩኤስ ተወለደ። ኤድ አባቱ የአልኮል ሱሰኛ ሲሆን እናቱ ኦገስታ ጌይን ደግሞ በጣም ገዢና አክራሪ ሃይማኖተኛ ነበረች። እናቱ ወሲብ ኃጢአት እንደሆነና ሴቶች የሰይጣን ፈተና እንደሆኑ በመስበክ ከውጭው ዓለም ለየችው። ይህ በጥልቅ የስነ ልቦና መታወክ ላይ ከፍተኛ ተጽዕኖ አሳድሮበታል። ኤድ ጌይን በይፋ 2 ግድያዎች ተከሷል። ነገር ግን ዋነኛ ወንጀሉ የመቃብር ዝርፊያና አስክሬን መጠቀም ነበር። በተለይ እናቱ ከሞተች በኋላ ኤድ መካከለኛ ዕድሜ ላይ የሚገኙ ሴቶች አስክሬንን ለመውሰድ በየአካባቢው ያሉ መቃብሮችን መቆፈር ጀመረ። ከተያዘ በኋላ ፖሊሶች ወደ ቤቱ ሲገቡ ያዩትን ማመን ነው ያቃታቸው። መቃብር ውስጥ አስክሬን አውጥቶና የሬሳዎቹን የሰውነት ክፍሎች በመጠቀም አስደንጋጭ የሆኑ ነገሮችን ይሰራ ነበር። ከነዚህም መካከል ከሰው ቆዳ የተሰሩ ጭንብሎች፣ ከራስ ቅሎች የተሰሩ ጽዋዎችና ሳህኖች፣ ከሰው ቆዳ የተሰሩ ቀሚስ ወይም ውመን ሱት እንዲሁም ከሰው ቆዳ የተሰሩ የመብራት ሼዶችና ወንበሮች ይገኙበታል። ከገደላቸው 2 ሴቶች መካከል በርኒስ ወርደን የተባለች ከጠፋች በኋላ ኤድ ጌይን የመጨረሻ ያያት ሰው በመሆኑ ተጠረጠረ። ፖሊስ ቤቱን ሲፈትሽ የበርኒስ ወርደንን ጭንቅላት የተቆረጠ አስክሬን በጎተራ ውስጥ ተገኘ። እርግጥ ነው በርኒስ ወርደንን በመግደል ጥፋተኛ ቢባልም በወንጀሉ ጊዜ በአእምሮ ህመም ስኪዞፍሬኒያን የተጠቃ ስለነበር በእብደት ምክንያት ጥፋተኛ አይደለም ተብሎ ተወሰነለት። ኤድ ቀሪ ህይወቱን በአእምሮ ሆስፒታል ያሳለፈ ሲሆን 1984 ዓ.ም ህይወቱ ሊያልፍ ችሏል። እንግዲህ ለእንደኛ ላሉ ሀገሮች ግራ የሚያጋባ ነገር ቢኖር የኤድ ጌይን ወንጀል አስፈሪ በመሆናቸው በዘመናዊ የሆረር ፊልሞችና መጽሐፍት ላይ ትልቅ ተጽዕኖ ማሳደራቸው ነው። ለምሳሌ ሳይኮ 1960፣ ኖርማል ቤትስ ከእናቱ ጋር ያለው ትግል ግንኙነት፣ ዘ ቴክሳስ ቼንሶ ማስካር 1974፣ ሌዘርፌስ የሰው ቆዳ ጭንብሎችን መልበስና አስክሬን መበጣጠስ፣ ዘ ሳይለንስ ኦፍ ዘ ላምበስ 1991፣ ቡፍሎ ቢል ቆዳ ለብሶ የመታየት ፍላጎት ተጠቃሽ ናቸው።